ዮኒ ወንድሜ ሊተዋወቅ እየመጣ እኔ በስመ አብ ያው ነው መጣ። ሰላም ወንድሜ እሱ ነው? አዎ። ምንድነው ልብሱ? ባንክ ነው የሚሰራው። ብታይ ጥሩ ገቢ ያለው 2 ዲግሪም አለው። ጥሩ አንባቢ ነው። መማርና ማንበቡ አሮጌ ልብሱን ካልቀየረለት ምን ዋጋ አለው? በጨርቅ ዓለም ትልቁ መመዘኛው ጨርቅ ነው። እህትህን እንደ ሸቀጥ ለመሸጥ አትዘጋጅ። ሰው ነች። ሂሳብ አምጪልኝ። ሂሳቡን ለኛ ተው። መጀመሪያ ጨርቅን ቀይር። ዮኒ ቁጭ በይ። አንቺ ጆሊ ያገባ እንደሆነ ሰማሽ? ምን? እንደዚህ አይነት ቀልድ ቀልደሽ ቀኔ እንዳታበላሹ። እውነት ቅድም ለማየ መጥሪያ ካርድ ሲሰጣት አይቻለሁ። እንዴት? መቼ መለየታችን እርግጥ ሆነና ያው እንዲያውም መጣለሽ። ምሩ እንኪ ልታገባ ነው? አዎ፣ ካሳለፍናቸው ምርጥ ጊዜያቶች አንጻር ደስታዬ ደስታሽ ነው አይደል? እንኳን ደስ አለ። አመሰግናለሁ። እንዳትቀሪ እሺ። እኔ አንተን አይደለሁም ጨክኜ ፍቅሬን መቶ የሳይን ሰርግ ላይ ቁጭ ብዬ ደስታን ማየት አልችልም። ሰው ሁሉ ስለሚዋደድ አብሮ ይኖራል ማለት አይደለም። ሁሉም ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ለሱ ደስታ ለኔ ሀዘንን ሰጠ። ነገርሽው? እህት የመጣው እሺ፣ የሆነሽ ቦታ ደርሽ። እሺ። እንዴት ብዬ ፈራው። በሽታው እኮ ጊዜ አይሰጥም። ወንድምሽንም እንዳታስይው። ወይኔ ጉዴ! ግን ድፍረቱን ከየት ነው ማመጣው? ለምን ነው ለወንድሜ መንገሩን ተይውሽ። ፈጣሪ ለመለመን ስራችን እኮ ነው የሚያሳፍረው። ምኑ ነው የሚያሳፍረው? ምንም። በምን ቀን ነው ከዛ ሰውዬ ጋር ያደርኩት? የተረገመች ቀን። የመጣው ይምጣ፣ በቃ እንዳደረገ አድርገኝ። ሄደን እንጸልይ። ምን ብለን ነው የምንጸልየው? ወጣትነት አዘናግቶን ለሰራነው ኃጢአት ይቅር በለን ብለን። ልክ ነሽ። ይቅር ይበለን። አሚን። ይቅር ይበለን። ኧረ ምሩ ቅባት መጣልሽ። ሹፊ እንዴ ቀብረሮ። ኧረ ይኬድለት ወይስ እኔ ልሂድለት? ኧረ እኔ እሄድለታለሁ። እሺ በቃ። እንዴ ችግር አለ እንዴ? ያለ ይመስላል። መንገዴ ላይ ቆምሽ። እናት ዞር በይ ወደዛ። ኧረ ምሩ ወዬ በይው እንጂ። ምንሼ ነው ምሩ? ጆሲ ተመሳሰሉብኝ ልትይኝ ባልሆነ እንዴ በጠራራ ፀሐይ ልዘረፍ ራሱ ነው። ምን? ወይኔ ምሩ ስሜ ስትጠራ እንኳን ያውቀኝም ይሄ ጨካኝ። በቃ ምንሼ ነው ምሩ? ሰከን በያ። ኧረ ምሩ አንቺማ እንዳያምርብሽም። እንዴት እኮ እንደምወድሽ። ደግሞ ነገ እንገናኛለን እሺ የኔ ጣፋጭ። አስደነገጥሽኝ እኮ። ምንድነው ይሄ? ስታቅፊኝ ይሆናል የነካው። እኔ እኮ ውሃን የተቀባሁት። ምን እየጠረጠርሽኝ ነው? ታውቂያለሽ ለጭቅጭቅ ጊዜ የለኝም። ስልኩን አንሳ። ማለት ልክ አይደለም። ባታጸድቀኝ የሚቻለም ባንተው ስትቀጣኝ ፊት ለፊት መጭቅፎ ስወጣ። ኧረ ልክ አይደለም እንዳላልከኝም ግድ የለም። እኔን ብትዋሽም ሂድ በሊድ ካንተ ዋትሸሽ